ጽብቅቲ አቤት እንዴት ነሽ ጽብቅቲ? ይቅርታ ንፋለድና እንተዋወቅ እያለች ደስ ይለኛል። ጽብቅቲ ኬቢ ይባላል። ታይንት ሙም ሰው ያጋጥምን ለምድማ ይሄን ራስ ተውጣ ምን ነበር ያልሽኝ ጽብቅቲ? ወይ ለካ አትስራህ ብለ ኸይርካ እቺ እንኳን ቀላል ናት። ስራህ ምንድነው እያለችኝ ነው። ነይኻ አትረው ጋዕናን ምን ነበር አሁን ያለችው? ምን አውቅልሃል ግን ስጠረጥር ሳትወዳት ቀን ወይኔ ስልኳን ሳልቀበላት ጽብቅቲ ማን ነው የሚከራይ ቤት አለ እንዴ ጽብቅቲ? ዋ ሃይ ስራህን የኔ ልካ ገዛይ መጽፋ የሚከራይ ቤት ይኖራል ጽብቅቲ? ልካረ ገዛይ ይውልና ምን አልሽኝ ጽብቅቲ? አታ ጽብቅቲ ተለልኒ ኻትሮ አረ ሳሚ እኔ ምንም አውቅልህ ነገር የለም። እዛው ራስህ ይችላል ጨርስ። እየተግባባን አይደለም እንግዲህ ፈጣሪውን ያውልሽ አታሰስ ድጋሚ ዘማጽ ከይትነኻ አረ መደናቆር እንደምንም ብለንማ እዚህ ግቢ መግባት አለብን። ጽብቅቲ አታ ጽብቅቲ አይ ዝዕትሮ ሐሳስ መጸደማ ማነው እሱ? አፍት መገድ ያላሳልፍ የሚል ለቸገረን እንቆላለ ሴትዮ ወይ በአማርኛ ወይ በትግረኛ እኔንም እንዲያቀላቀሽ ግራ ታጋሉ። አረ ጽብቅቲ ነይ አንዴ ውጪ። አረ በቃ አንተ ሰክስና እንሂድ። አንተ ደግሞ መታገስ አቅቶ ነው? አረ ትግስትም ልክ አለው በእናትህ። አንዴ እድላችን ሞክር እንጂ ፊቴ ላይ በሩ እንደዘጋችሁ አትርሳ። ደግሞ ከታገስክ ላንተ አሪፍ ሰርፕራይዝ ነው ያለኝ። የምን ሰርፕራይዝ? ዓለም ሰገድ ተስፋዬ፣ ናታይ ጌታቸው፣ መኮንን ላከና አስቴር አለማዩ በትወና የነገሱበት ፊልም የሚመረቅ እንደሆነ አልሰማህም ነው? ምን የሚል ፊልም ነው? ሳቅ እንደምንጮሃ ሞልቶ ይፈሳል፣ ፍቅር እንዳዝመራ ታጭዶ ይታፈሳል ሊባልለት ቀን ቆርጠን ሳላያትን እየጠበቅን ነው። ሳላያት ታዲያ በእውነት ፊልም ፕሮዳክሽን ተዘጋጅቶ በሞሬል ኢንተርቴይንመንት የቀረበ አዲስ ፊልም ነው። ዓለም ሰገድ ተስፋዬ፣ ናታይ ጌታቸው፣ መኮንን ላከና አስቴር አለማዩ በትወና የነገሱበት አዲስ የኮሜዲ ፊልም። እየወደዱ መኖር፣ እየተፋቀሩ መቸገር፣ አንዱ ገላጋይ ሌላው ሸምጋይ እየሆነ ከትዕይንት የሚደራ እስካሁን ካየናችሁ ወጣ ያለ የሮማንስ ኮሜዲ ፊልም ነው። መቼ ነው የሚመረቀው? ፍላሚንጎ በሚገኘው አዲሱ ህፃናትና ወጣቶች ቲያትር ሰኔ 22 በቀይ ምንጣፍ አሸብርቀን ልናስመርቅ ዝግጅታችንን ጨርሰናል። ስለሰጠህን መረጃ በጣም እናመሰግናለን። የምን ምስጋና ነው? አሁን ግቢና ጽብቅቲን ጥረት። ምን ልትሆን? ላያት ነው ዛሬ ቅርብ እና ሳላያት ልሄድ ነው። ውይ ሳላያት እኮ የፊልም ወረስ ነው እሱ ነው። አይ ጽብቅቲ እንደዚህ ጉድ ሰሪ አንተ ላበድከው እኔ አብሬ መንከራተተው እኮ ነው ግራ ይገባኝ። አስበው እስቲ እንደምንም ብለን እዚህ ግቢ ውስጥ ብንገባ ያው ያቺ የፈረደባትን ጽብቅቲ የሚሏትን ቃል ትጠቀማለህ። እሷም ከፍቶ እንደተዋት ሬዲዮ ዝም ብላ ትቀደዳለች። አንተ ደግሞ ሰበብ አታጣ። አብዚያ ወርቂ ካላደረግልሽማ እንዳታገቢ። አንቺ ብዲውን ሽልት እንደው ምን ላርግሽ? ሐቀየ ካማይ ሐሳሳሳቶም ከየጋጥፎን በር አረ እባክህ አንተና እንሂድ። አንተ ቆይ ትዕግስት የለህም እንዴ? እና ጽብቅቲ ብለን ከመጣራት ውጪ ምን ያገኘነው ነገር አለ? አረ ትንሽ ደቂቃ እንጠብቅ። ይኸው በር ተከፈተ። ጽብቅቲ ምንድነው እንዴ? አንቺ ደግሞ ማንሽ? ማለት በቤት የመጣ ማንሽ ስትል ትንሽ አታፍራ? ማለቴ ጽብቅቲ ትኖራለች? ማንሽ ደግሞ ጽብቅቲ? የሆነች ረጅም ቆንጂዬ ልጅ ተዋረደ ልጅ እናለ ባልፈጥ። ይኸውልሽ ካለሽ ጠሪልኛለሽ። ቆይ ምንድነው እንደሌባ ግቢው የምታየው? ጽብቅቲ እንስራዎችሽ ሁለት ሆነው መተውልሻል። እንስራ ማለቴ እትሮታት እትሮታት? አንተ እትሮታት ማለት እንስራዎች ማለት ነው እንዴ? እኔ ምን አውቅልሃለሁ? ምን አለሽ? ይሄን የመሰለ ልጅ ነው እንስራ ያልሽ? መግቢያና መውጫ እንዳያሳጣኝ ነው። ኧረ አንቺስ ትለያለሽ። አረ በቃ ና እንሂድ በእናትህ። አረ እባክህ እንስራ ብላ እኮ ነው የሰደበችኝ። ስለዚህ ከቤት እስክትወጣ ድረስ እጠብቃታለሁ። እሺ ከዛስ? ከዛማ እንስራ ማን እንደሆነ ትነግረኛለች። አረ በስመ አብ ይሄው ወጡልህ። አሁን እንስራዎች ማን እንደሆነ ትነግሩኛላችሁ። እሺ ወይዘሪት ጽብቅቲ እንስራው ማን እንደሆነ ትነግሩኛለሽ? አታሰብሁም ደሃታ ገር ይኸፍትልልንኻ። ሴትዮ ወደ ቻናልሽ ተመለሽና በሚገባኝ ቋንቋ መልሽልኝ። ኡፍ ቆይ ግን እቺ ልጅ እውነቷን ነው ወይስ አማርኛ አትችልም? ምን አገባ አንቺ ነው የኔ ስዊት። አሮዲያ ቀልድ ደግሞ ታል። እነዚህ ደግሞ ከቤቱ እንደ ጀለሉት። ይኸውልሽ ጽብቅቲ ያልሽው ያለው ነገር ምንም እየገባኝ አይደለም። ስለዚህ በሚገባኝ ቋንቋ እስካሽረጂ። ይቅርታ አምሃርኛ ይኸሊ አማርኛ አትችልም። ታዲያ እኔ አላስተምርሽም እንዴ? እኔ ሳልሆን እሷን አፍማችለው። ታዲያ እሱንም እኮ ቢሆን እኔና አንቺ ከተገባባን እሱ እንዲያስተምራት ማድረግ እንችላለን። እውነት? እስቲ ሙች በለኝ ጽብቅቲ ሙች። ኧረ ራስ እዛው ብንበል በል ንስኻ ስራሕ ይልካ አላ ያሕልፈኒ። እነዚህ ነበር ወስደ ቆይ ግን አውቀሽ ነው እንዴ ልጁ ሲያወራሽ በትግረኛ መልሽለት? አረ የሆነ ልብ አድርቅ የሆነ ልጅ ነው። የሆነ ደስ የሚል ነገር ግን አለው።
ማ ይሄ ኤርትሮ አንቺ ልጅ ቆይ አንተ በቃ ለምን አፈታም እንዴ? ንቀቱን እኮ ስላላየሁ ነው። እና እሺ አሁን ምን ልናረግ ነው? ሌላ ትግርኛ የሚችል ሰው ማግኘት አለብን። ለማን? ለዚች? እንደዛማ አይሆን። ለምን ሲባል በቃ እኔ እንደሚሆን አድርጌ ፊክስ አደርገዋለሁ። ምን አይነት ጣጣ ነው? እና ጠብቀኛ ወዴት ነህ? እነ ጽብቅቲ በዚህ ማለፍ አቆሙ በቃ። ኧረ አሁን እየተጎተቱ ይመጡልኝ። ዛሬ ግን መጥቶ አንድ ነገር ይበለኝና አሳየዋለሁ። ገና ለገና ይናገረኛል ብለሽ ሰበብ አደድል ማለት። ቆይ ልጁን ወደድሽው እንዴ? ማ እኔ? ኧረ ወደዛ። ቆይ እሺ ምን አድርገህ ነው የምትለኝ አሁን ሰውዬ? አሁን ሲመጡ እኔ ኮራጀነን እላሉ። እሺ ከዛስ? ከዛማ ሄደህ ታናግራቸዋለህ። አስታውስ፣ አስተርጓሚ እንቅጠር ስለ ምንድን ነው ያልከኝ? እኔ አስተካክለዋለሁ። እሺ እንደዛ ከሆነ በአንድ ነገር እንስማ። እሺ በምን? ለአስተርጓሚ የምትከፍለውን ብር ለእኔ ትሰጠኛል። ምን አልኩሽ? ይኸው ቆሞልሻል። ትከፍላለህ? አትከፍል? አሳውን ከምሰጥህ አሳ እንዴት ማጥመድ እንዳለብህ ብነግርህ አይሻልህም? ማለት ይኸውልህ ገንዘብ እንዴት መስራት እንዳለብህ እኔ ላስረዳ። ዋኔክስ ቤት ላይ በመግባት የተለያዩ ጌሞችን በመጫወት ብር መስራት ትችላለህ። በእኔ ፕሮሞ ኮድ ስትመዘገብ ደግሞ ፈርስት ዲፖዚት ላይ 300% ቦነስ ይሰጥሃል። ኧረ እባክህ ለእናንተም ነው። ዋኔክስ ቤት ላይ በመግባት የተለያዩ ጌሞች እየተጫወታችሁ ብር ማግኘት ትችላላችሁ። በዚህ ፕሮሞ ኮድ ስትመዘገቡ ደግሞ በመጀመሪያ ዲፖዚት ላይ 300% ቦነስ ታገኛላችሁ። ሊንኩ ባዮ ላይ ያለ። እየተዝናናችሁ ገንዘብ መስራት ትችላላችሁ። ጸዴ ዜና ናት እቺ። መጣሁ። ሴቶች ታዳን ኸደሊኻ ይኸውልሽ ጽብቅቲ፣ ከአንቺ ጋር በምንም መግባባት ስለማልችል ከእሷ ጋር ነው ማወራ። ምንም ታወራኝ? አንቺ የእሷ ግልባጭ ነሽ እንዴ? ቢያንስ አንቺ ረጋ በይ። ሂድ ካውዚ አንጫዋ አልጫ። እኔን አልጫ? ምን አሉ? አልጫ ብለው ሰደቡ። ከዛሬ በኋላ እራስህ ትወጣውሽ።